ባለፈው ትቼ ስለ ትናንትናው ላስብ ስለ ዛሬ በአምላክ ስለሆነው አንድ ዝማሬ ዘምረን ወደ ዕለቱ መልእክት እንሄዳለን። ይህ መዝሙር የተሰራው በአንድ ወቅት አንዲት እህት በቅዱስ ቁርባን 5 ዓመት አብራ ከኖረችው ጓደኛዋ ጋር ታገባለች። ከዛም 3 ልጆች እግዚአብሔር ይሰጣቸዋል። አንዱ 7 ዓመት ነው፣ ሁለተኛው 5 ነው፣ ሶስተኛዋ ደግሞ 4 ዓመቷ ነው። በጣም በሕይወታቸው ደስተኞች ናቸው። ከዕለታት አንድ ቀን ሚስቱ ነርስ ናት። እሷ ወደ ሆስፒታል ሕዝቧን ወገኗን ለማገልገል ስትሄድ ባልየው ደግሞ ልጆቹን ላጫውታቸው ብሎ በመኪና ከቤት ይወጣል። የራሳችን መጠንቀቅ ብቻ አንዳንድ ጊዜ አያጋርደንምና አንድ ፍሬን የበጠሰ ትልቅ መኪና ይጋጭና ባልየውም 3 ልጆቹም ይሞታሉ። ይህ ዓለም ህልም እውን የሚሆንበት ብቻ ሳይሆን እውን የሆኑ ነገሮች ሁሉ ህልም የሚሆኑባቸው ናቸው። የጠዋት ደስታ የከሰዓት ሐዘን ሊሆን ይችላል። እያንዳንዳችን ምራቃችንን ከዋጥን በኋላ እንኳን በዛች ደቂቃ ምን እንደሚፈጠር አናቅም። የምንኖረው በእግዚአብሔር ነው፣ ያኖረንም እግዚአብሔር ነው እና ያቺ እህት ትናንት ሙሉ ቤት ነበረች፣ ዛሬ ባዶ። ትናንት እማዬ መጣች እያሉ ከበር ሮጠው አቅፈው የሚስሟት ልጆቿ ዛሬ ግን የሉም። ባለቤቷም ማጽናኟ ረዳቷ የለም። ግድግዳው ላይ ፎቶግራፋቸውን እያየች በብቸኝነት ተውጣ ታነባ ታለቅስ ነበረ። እቺን እህት አንድ ወንድም ነው አግኛት ብሎ ያገናኘኝና በጣም ማጽናናት ከባድ ነበረ። እግዚአብሔር ግን የሚሳነው የለም። በቃሉ በኩል እግዚአብሔር መንፈስ ቅዱስ ሲያጠላበት ሕይወትን ይለውጣል። መጽናናት ማለት ለተቆረጠው እግር ማግኘት፣ ለሞተች እናት ማግኘት አይደለም። መጽናናት ማለት ለሞተ ባል ማግኘት አይደለም። ይስሐቅ እናቱ ሞተች ግን ተጽናና። እናቱ ሳራ ከመቃብር ተነስታ ሳይሆን ሳራን የምትተካ ሚስት እግዚአብሔር ርብቃን ስለሰጠው ነው። በሕይወታችን መጽናናት ማለት ስለጠፋው ነገር የጠፋውን ማግኘት ሳይሆን ያንን የሚተካ ነገር እግዚአብሔር በሕይወታችን ሲሰጠን ነውና እግዚአብሔር መንፈስ ቅዱስ ድጋሚ ከ3 ወር ጊዜ በኋላ ያችን እህት ውስጧን አጽናንቶ ቆማ በእግዚአብሔር አውደ ምሕረት